ይህ ሰው የቅዱስ ጴጥሮስ ወንድም የመጥምቁ ዮሐንስ ደቀ መዝሙር ኢየሱስ ክርስቶስን በመጀመሪያ የተከተለው ሐዋርያ ዛሬ በዚህ ቪዲዮ ይህ ታላቅ ሐዋርያ እንዴት ክርስቶስን አገኘው፣ በምድር ዙሪያ የፈጸማቸው ታምራትና መጨረሻውስ ምን ይመስል ነበር የሚለውን አብረን እንመለከታለን። ይህ የሐዋርያው የቅዱስ እንድርያስ ታሪክ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። እንድርያስ ማለት ጽርሐ በኩር ማለት ነው። ሐዋርያው እንድርያስ የሐዋርያው የቅዱስ ጴጥሮስ ወንድም ሲሆን በመጀመሪያ የተጠራ ሐዋርያ ነው። በመጀመሪያ የመጥምቁ ዮሐንስ ደቀ መዝሙር የነበረ ቢሆንም መጥምቁ የጌታችንን መንገድ ሲጠርግና ስለ ክርስቶስ ሲሰብክ ስለሰማው በዚያው የጌታችን ደቀ መዝሙር ሆኗል። ከሰው ጋር ፈጥኖ የመግባባት ችሎታ ስለነበረው በሐዋርያት ዘንድ እንዳስተባባሪ ይቆጠር ነበር። ጌታችን 5 እንጀራና 2 ዓሣ አበርክቶ ሕዝቡን ሲመግብ እንጀራውንና ዓሣዎቹን የያዘውን ወጣት ወደ ጌታችን ወስዶ እንዲባረክ ያደረገው ቅዱስ እንድርያስ ነው። በዚህም የወጣቶች ሐዋርያ እየተባለ ይጠራል። ሐዋርያው በሩሲያ፣ በቢታንያ፣ በገላትያ እና በሮማንያ ወንጌልን ሰብኮ ብዙ ክርስቲያኖችን አፍርቷል። የቁስጥንጥንያ የመጀመሪያው ሊቀ ጳጳስ ነው። በግሪክ ሲያስተምር ከሃዲያን ይዘው በ60 ዓመተ ምህረት ታኅሳስ 4 ቀን ሰቅለው ገድለውታል። ሊሰቅሉት ሲወስዱትም ጌታችን በተሰቀለበት አይነት መስቀል አትስቀሉኝ በማለት ሲለምናቸው እነሱም ፍቃዱን ፈጽመውለት ኤክስ ቅርጽ ባለው መስቀል ላይ ሰቅለውታል። ስኮትላንዶች የቀኝ እጆቹን ጣቶች በአንድ መነኩሴ አማካኝነት ስላገኙ ሐዋርያው እንድርያስ ጠባቂያችን ነው እያሉ ይመኩበታል። ሐዋርያው ቅዱስ እንድርያስ ወንጌልን እየሰበከ በጽርሐ ሀገር ሳለ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለትና እንዲህ አለው። ሰውን የሚበሉ ሰዎች ማትያስን ይዘው አስረውታል። ከ3 ቀን በኋላ ሊበሉት ከእስር ቤታቸው ያወጡታልና አንተ አሁን ወደዚያ ሰውን ወደሚበሉ ሰዎች አገር ሂድ አለው። ሐዋርያው ቅዱስ ማትያስ በአስቆሮቱ ይሁዳ ምትክ ከተተካ በኋላ ሰውን ወደሚበሉ ሰዎች አገር ሄዶ ወንጌልን ይሰብክ ዘንድ ዕጣ ደረሰው። ይችም ሀገር እስኩቴስ የተባለች የሩሲያ ክፍል እንደሆነች የቤተ ክርስቲያን ታሪክ ጸሐፊዎች ተናግረዋል። ማትያስም እነዚህ ሰውን የሚበሉ ሰዎች አገራቸው እንደደረሰ ዓይኑን አውልቀው አሰሩት። ምግባቸውም የምጻተኛ ሰው ሥጋ ነው። በልማዳቸው መሰረት ምጻተኛ ሰው ገና እንደያዙት ዓይኖቹን አውልቀው በእስር ቤት ያኖሩታል። እስከ 30 ቀን ድረስ ሳር እያበሉ ያስቀምጡና በ30ኛው ቀን ከእስር ቤታቸው አውጥተው አርደው ይበሉታል። ሐዋርያው ማትያስንም እንደ ሥርዓታቸው ዓይኖቹን አውልቀው አስረውት ሳለ 30ኛው ቀን ሳይፈጸም ነው ጌታችን ለሐዋርያው እንድርያስ ተገልጦለት ሄዶ ማትያስን እንዲያድነው የነገረው። ጌታችንም ለእንድርያስ ተገልጦለት ሰውን የሚበሉ ሰዎች ማትያስን ይዘው አስረውታል፣ ከ3 ቀን በኋላ ሊበሉት ከእስር ቤታቸው ያወጡታልና አንተም አሁን ወደ እነዚያ ሰውን ወደሚበሉ ሰዎች አገር ሂድ ባለው ጊዜ እንድርያስም መልሶ ጌታችንን ጌታዬ ፈጣሪ የቀረው 3 ቀን ከሆነ እንዴት እደርሳለሁ? ነገር ግን ፈጥኖ የሚያወጣውን ከመላእክት አንዱን ላክለት እንጂ አለው። ጌታችንም እኔ ሀገሪቱን ራሷን ወደዚህ ነይ ካልኳት በውስጧ ከሚኖሩት ጋር ትመጣለች። አሁን ግን ፍቃድ ያንተ ነህና ከደቀ መዝሙሮች ጋር እንድትሄድ ነገ በጠዋት ተነስታችሁ ወደ ባህሩ ሂዱ፣ የተዘጋጀ መርከብ ታገኛላችሁ አለው። ጌታችን ለእንድርያስ ይህን ከነገረው በኋላ በክብር አረገ። በነጋ ጊዜ እንድርያስ ከደቀ መዝሙሮቹ ጋር ተነስቶ ወደ ወደቡ ደረሰ። ጥሩ የተዘጋጀች መርከብንም አገኘ። ጌታችንም በሊቀ ሐመር አምሳል ተገለጠለት። ነገር ግን እንድርያስ አላወቀውም ነበርና ሊቀ ሐመር ሆይ ሰላም ላንተ ይሁን አለው። ጌታችንም የእግዚአብሔር ሰላም ይደርብህ አለው። እንድርያስም በዚህ መርከብ ወዴት ትሄዳለህ ሲለው ጌታችንም ሰውን ወደሚበሉ ሰዎች አገር እሄዳለሁ አለው። እንድርያስም ወንድሜ ሆይ ከአንተ ጋር ተጭነን ዘንድ እለምንሃለሁ አለው። በሊቀ ሐመር አምሳል የተገለጠው ጌታችንም ወደ መርከቡ ካወጣቸው በኋላ ሲጓዙ እንድርያስን ጌታ ምን ኃይል አደረገ አለው። እንድርያስም ጌታችን ያደረጋቸውን ታምራት ሊነግረው ጀመረ። የሚናገረው ራሱ ጌታችን መሆኑን አላወቅም ነበርና። ከዚህ በኋላ ሊቀ ሐመሩ እንደሚያንቀላፋ ሰው ሆነ። ያን ጊዜም እንድርያስና ደቀ መዝሙሮቹ ተኙ። ወዲያውም ጌታችን እንድርያስንና ደቀ መዝሙሮችን ይሸከሟቸው ዘንድ መላእክትን አዘዛቸውና ወስደው በባህሩ ዳርቻ አስቀመጧቸው። ከእንቅልፋቸውም በነቁ ጊዜ መርከብን አላገኙም። እንድርያስም የመርከቡ ሊቀ ሐመር ጌታችን መሆኑን አሁን አወቀና ለልጆቹ ነገራቸው። እንድርያስም ወዲያው መጸለይ ሲጀምር አሁንም ጌታችን ተገለጠለትና ወዳጄ እንድርያስ ሆይ አትፍራ፣ እኔ ይህን አድርጌያለሁና ምንም የሚሳነኝ ነገር እንደሌለ ታውቃለህ። አሁንም ወደ እስር ቤቱ ሂድ፣ ማትያስንና ከሱ ጋር ያሉትን ሁሉ አውጣቸው አለው። እንድርያስም ልጆቹን ይዞ ወደ ከተማው በመግባት ማትያስ ወደ ታሰረበት ወህኒ ቤት ሲሄድ የወህኒ ቤቱ በሯ ራሷ ተከፈተች። ማትያስና ደቀ መዝሙሮችንም በወህኒ ቤቱ ውስጥ አገኛቸውና ሰላምታ ከተሰጣጡ በኋላ ብዙ አወሩ። እንድርያስም ማትያስን ከ2 ቀን በኋላ አወጣው እንደ እንስሳ አርደው ይበሉኛል አልክ። አንተ በጌታችን ዘንድ ያየናትን ያችን ምስጢር ረሳህን? በምናገራት ጊዜ ሰማይና ምድር ይናወጣሉ እኮ አለው።
ማቲያስም ጌታችንም እንደ በጎች በተኩላዎች መካከል እልካችኋለሁ ብሏልና ወደዚህ እስር ቤት በተጨመርኩ ጊዜ ጌታችን ተገልጦልኝ አንተ መጥተህ እንደምታድነኝ ገልጦልኛልና አሁንም የምታደርገውን አስተውል አለው። እንድርያስም ወደ እስር ቤቶቹ በተመለከተ ጊዜ እንደ እንስሳ ሳር ሲበሉ አይቶ እጅግ በማዘን አለቀሰ። ሰይጣንንም ከሰራዊቱ ጋር አሰረው። ከዚህ በኋላ ሁለቱ ሐዋርያት ተነስተው ከጸለዩ በኋላ እጆቻቸውን በእስረኞቹ ላይ ጫኑባቸውና ወደ አእምሯቸው መለሷቸው። ከከተማ ወጥተው በዚያ በአንድነት እንዲቀመጡ አዘዟቸውና ወጥተው በከተማ ጎዳና ዳር ተቀምጠው የሚሆነውን መከታተል ጀመሩ። ሰውን የሚበሉ የሀገሪቱ ሰዎችም እንደ ልማዳቸው የሚበሉትን ተረኛ ሰው ከእስር ቤት ሊያወጡ ሲመጡ የእስር ቤቱ በር ተከፍቶ እስረኞችም አምልጠው መውጣታቸውን ተመለከቱ። በዚህ ጊዜ ሰይጣን ሰውን መስሎ ተገለጠላቸውና ይህን ያደረጉት ሐዋርያት ናቸው አላቸው። እነሱም ሁለቱን ሐዋርያት ይዘው በማሰር በከተማው እየጎተቱ አዞሯቸው። በእስር ቤትም እያሳደሩ እስከ 3 ቀን እንዲሁ አደረጉባቸው። ደማቸውን በምድር ላይ እንደ ውሃ ፈሰሰ። እንድርያስና ማቲያስ ጸሎት ካደረጉ በኋላ አንድን የእብነ በረድ ምሰሶ ከስሩ የጥፋት ውሃ አፍልቆ ከተማዋን ያጥለቀልቅ ዘንድ አዘዙት። እንዳዘዙትም ከእብነ በረዱ ምሰሶ ስር ብዙ ውሃ ፈልቆ የከተማዋን ሰዎች ያሰጥማቸው ዘንድ ገነፈለ። የሀገሪቱ ሰዎች ሸሽተው ከተማዋን ለመውጣት ቢሞክሩም ውሃው እስከ አንገታቸው ድረስ አስጥሞ ያዛቸው። ብዙዎችም ሞቱ። ከዚህ በኋላ ወዮልን፣ ወዮት አለብን፣ ይህ ሁሉ የደረሰብን በእነዚያ በተመረጡ ሰዎች ምክንያት ነው፣ በአምላካቸው እናምናለን አሉ። እንድርያስም ከዚህ በኋላ ውሃውን እንዲጎድል አዘዘውና እንዳዘዘው ጎደለ፣ ጠፋ። የሀገሪቱ ሰዎች ወደ ሐዋርያት ቢመጡ ሐዋርያቱ ቁመው ሲጸሉ ያገኟቸውና ይቅር በሉን ብለው ለመኗቸው። ሐዋርያትም በሕያው እግዚአብሔር እመኑ እንጂ አትፍሩ አሏቸው። እንድርያስና ማቲያስ ዳግመኛ ወደ ጌታችን ጸልየው በውሃው ሰጥመው የሞቱትን በርካታ ሰዎች ከሞት እንዲነሱ አደረጓቸው። ሰውን የሚበሉ የሀገሪቱንም ሰዎች ሁሉ አእምሯቸውንና የቀድሞ አርያቸውን መለሱላቸው። አስቀድሞ ሰይጣን አድሮባቸው ነበርና፣ አሁን ግን የቀድሞ የአራዊት ጸባያቸው ርቆላቸው ሰው የሚበሉት ምግብ የሚመገቡ የዋሆች ሆኑ። ከዚህ በኋላ ሁለቱ ቅዱሳን ሐዋርያት ሁሉንም በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ሥጋ ወደሙንም አቀበሏቸው። ቤተ ክርስቲያንም ሰርተውላቸው ሕግና ሥርዓትን ሁሉ አስተምረው ከትእዛዛቱም እንዳይወጡ መክረዋቸው የቀናች ሃይማኖትን አጸኑላቸው። ሐዋርያትም ሃይማኖትን እያስተማሯቸው 30 ቀን አብረዋቸው ከተቀመጡ በኋላ አገልጋይ ኤጲስቆጶሳትን ካህናትንና ዲያቆናትን ሾሞላቸው። የከበሩ ቅዱሳን ሐዋርያት ብዙ ታምራትን አደረጉ። ሕሙማንን ሁሉ ፈወሱ። ከዚህ በኋላ እንድርያስ ከደቀ መዝሙሮቹ ጋር ወደ ግሪክ ሀገር ተመለሰ። የሐዋርያው የቅዱስ እንድርያስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን።